ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ዜና አንባቢ መሰለን ስትለኝ ነበር አቀማመጣችን አይደል? ታዲያ እውነቴን ነው። ሰላም በያችሁ። ሰላም ተመልካቾች እንዴት ናችሁ? እንዴት ሰነበታችሁ? ዛሬ እንግዲህ ደብተርና ስክሪፕቶ ይዘን የመጣንበት ምክንያት በአሜሪካን ሀገር ቤት መግዛት ነው ወይንስ ቤት መከራየት ነው የሚያዋጣው የሚለውን ለማየት ነው። አሜሪካን ሀገር ቤት መግዛት በፍጹም አክሳሪ ነገር ስለሆነ አትግዛ የሚሉኝ ወዳጆች አሉ። የዛኑ ያክል ደግሞ አሜሪካን ሀገር ቤት መከራየት አክሳሪ ነው፣ ገንዘብህን ሜዳ ላይ እንደመብተን ነው፣ ስለዚህ ቤት ግዛ የሚሉም አሉ። ዋናው ጉዳይኛ መከራየት ወይንስ መግዛት በሚለው ጉዳይ ላይ ያሉ ቁጥሮችን ነው የምናወራው። ለምሳሌ አሁን ያለንበት ቤት ይህ ቤት በኪራይ ነው። ቴክሳስ ነው ያለነው፣ ዳላስ ከተማ ውስጥ ነው ያለነው። ተከራይተን ነው ይሄን ቤት እየኖርንበት ያለነው። ይህንን ቤት ስንከራይ የምንከፍለው ዋጋ እናውቃለን። የቤቱ ዋጋ ስንት ነው ቢሸጥ የሚለውን አየነው ገብተን ዚሎም ላይ realtor.com ላይ የተለያዩ ቦታዎች ላይ ብቻ ለቤቱ የሚሰጠውን ዋጋ ስንመለከት ይህ ቤት 400,000 ብር አካባቢ ያወጣል ይላል። ይህንን ቤት በ400,000 ብር ብንገዛው ልናወጣ የምንችለው ወርሃዊ ወጪና ወይም ደግሞ ስንከራየው የምናወጣው ወርሃዊ ወጪ የትኛው ነው የሚያዋጣው የሚለውን ለመለየት ነው። በነገራችን ላይ የ400,000 ብር ዋጋ የ400,000 ብር ቤት ዋጋ ስንት ነው? 400,000 ብር ነው። የ400,000 ብር ቤት ስትገዢ በስንት ብር ነው የምትገዢው ማለት ነው? ነገርከኝ እኮ ኦልሬዲ እኮ ዋጋው የ400,000 ብር ቤት በ400,000 ብር ቤት አሜን ብር ትገዛለህ። ይሄ ነው አሁን እንግዲህ ቁጥሮቹ ላይ ተጫወቱ የሚሉት ባለሙያዎቹ። ቤቱን ከመግዛታችሁ በፊት ቁጥሮቹን ወቋቸው። ምንድናቸው ያሉብን ወጪዎች አጠቃላይ ስንከራይና ስንገዛ የሚለው ነው። ይህንን ቤት 400,000 ብር ገምተዋል ገበያው። ምናልባት የ30 ዓመት ሞርጌጅ ወስደን ስንገዛ እንግዲህ ኢንትረስት ይኖረዋል፣ ሌሎች ተጨማሪ ወጪዎችም ስላሉት የዚህ ቤት ዋጋ ከ30 ዓመት በኋላ እዚህ ቤት ላይ የምናወጣው ወጪ 1.4 ሚሊዮን ብር በላይ ነው። የገዛሽው በ400,000 ብር ነው። አጠቃላይ ግን ካንቺ ኪስ የሚወጣው በ30 ዓመት ጊዜ ውስጥ 1.4 ሚሊዮን ብር አካባቢ ነው የሚል ሂሳብ ነው ያገኘሁት። እንግዲህ ሪሰርቾች ስታደርጉ በጣም በርካታ የፋይናንስ ባለሙያዎች የሰሯቸውን ሪሰርቾች መመልከት ይኖርባቸዋል። ዩቲዩብ ላይም በርካታ የፋይናንስ ባለሙያዎች የሚሰጧቸው ማብራሪያዎች አሉ። በጣም ብዙ ቻናሎች ዶንት ባይ ሃውስ የሚሉ አሉ። የዛኑ ያክል ደግሞ ሬንቲንግም ዌስት ኦፍ ማኒ ነው የሚሉም አሉ። እናንተ የራሳችሁን ቁጥር መስራት ይኖርባችኋል። ባለሙያዎቹ የሚሉት just run the numbers፣ ቁጥሮቹ ላይ ተጫወቱ ነው፣ ቁጥሮቹን ይዋቸው ነው። ምን ባደርግ ነው የሚያዋጣኝ የሚለውን ለመወሰን ቁጥሮች አሉት። እነዚህን ቁጥሮች ለምሳሌ ኒውዮርክ ታይምስ ሊንኩን አስቀምጥላችኋለሁ፣ ሬንት ቨርሰስ ባይ በሚለው ዙሪያ ውሳኔ እንድትወስኑ የሚያደርግ ካልኩሌተር አለው። ኒውዮርክ ታይምስን ታውቁታላችሁ እንግዲህ በዜናም ቢሆን የሚታወቅ ትልቅ ድርጅት ነው። ዌብሳይቱን ሊንኩን አስቀምጥላችኋለሁ። ሊንክ ውስጥ በመግባት ብገዛ ነው ወይንስ ብከራይ ነው የሚያዋጣኝ የሚለውን የምትገመገሙበት ካልኩሌተር አለ። ስለዚህ በጣም አስደንጋጭ መረጃ ስለሆነ ያገኘሁት ሪሰርቹ የሚያሳየው ነገር አንድ ሰው አንድ ቤት ሲገዛ የሚያወጣው ወጪ በጣም ብዙ ነው። ይሄን አንሰራውም። ቤቱ ኢኩዊቲ ነው ብሎ ያስባል ሰው። ቤቱ ከተገዛ በኋላ ሀብት ነው። ቅድም አሁን አንቺ አልሽ የራስ ቤት ጥሩ ነው አልሽ፣ ግን 30 ዓመት እስካልሞላውና ፔኦፍ አድርገሽ እስካልጨረሽው ድረስ ይሄ ቤት ያንቺ ቤት አይደለም። የሆነ ቀን መክፈል ያቆምክ ቀን ሌላ ነገር ሊመጣ ይችላል፣ ግን የምትኖረው ልዩነት አለው። እንዴ ምን ሆነሃል? አሁን እዚህ ቤት ውስጥ ስንኖር እና ያሚኒ ሲሯሯጡ የሆነ ነገር ቢሰብሩ ምናምን ብዬ ሳቀቃለሁ። ምክንያቱም
የእኔ ቤት አይደለም። ገባ? የራሴ ቤት ቢሆን ግን ኢትስ ኦኬ ሀፕን ካረገ ይሁን ይቀባል ወይ የሆነ ነገር ፊክስ ይደረጋል እላለሁ። ግን የሰው ቤት ሲሆን የምትሳቀቀዋል። እንደዚህ አይነት ኮንፈርት በቤት ነው የምታገኘው። እሱም አንዱ ፋክተር ነው። በነገራችን ላይ ቤት ልግዛ አልግዛ ብላችሁ ስትወስኑ የመጀመሪያው ፋክተር አንዱ እሱ ነው አይደለ? የነፃነት ፍሪደም የምትይው ነገርም ነው። ግን ያ ነፃነት በዚህ በኩል ስታገኙ ፋይናንሻል ፍሪደምሽን የሚነሳ ከሆነና ጭንቀት ውጥረት ከሆነ ደግሞ የዛኑ ያክል ከባድ ነገር ነው ያለው። ስለዚህ እናንተ ቤት እየኖራችሁበት ያላችሁት ቤት የገዛችሁትም ከሆነ እየተከራያችሁት ያላችሁትም ቤት ከሆነ ስንት ብር ነው የሚለውን ሂሳቡን በደንብ መስራት ያስፈልጋል ለማለት ነው። በጣም ቁጥሮቹ ላይ እንጫወታለን። ቁጥሮቹን እናያቸውና በጣም ፈገግ የሚያስብሉ ጉዳዮች አሉት ውስጡ። ስለዚህ ዘና እያለን ነው የምናወራበት። እኛ እንዳልነው ባለሙያዎች አይደለንም። የሪል ስቴት ባለሙያ አይደለንም። የፋይናንስ ባለሙያ አይደለንም። ግን ቤት ለመግዛት ወይም ለመከራየት እንደሚወስን ባልና ሚስት ያየነው የትኛው ላይ እንወስን የሚለውን ለማወቅ የሰራ ነው ሂሳብ ነው። ገዝተንም አይተነዋል፣ ደግሞ ተከራይተንም እያየነው ነው እና እሱም ለማመዛዘን ይረዳናል ብዬ አስባለሁ። ትክክል። አትላንታ በነበረን ጊዜ ቤት ገዝተን ነበር። 2 ዓመት ነው የኖረው። ለ2 ዓመት ብለን ገዛ ነው። ያሚ ህፃን ነበረ ያኔ ካስታወስክና ትምህርት ቤቱ እንዳጋጣሚ ሆኖ የገዛንበት አካባቢ አሪፍ አልነበረም። በተለይ ኪንደርጋርተን ሬቲንጉ በጣም የወረደ ነበርና እሱ እስከሚጀምር ድረስ ለምን ቤት አንገዛም ብለን ቁጭ ከምን ብለን ቤት ለ2 ዓመት ቤት ገዝተን እንዳለው በ2 ዓመት ውስጥ ሸጥን። አሁን እሱ ነው ትልቁ ኪሳራ። አንድ ቤት ስትገዙ ቢያንስ ለ10 ዓመት ያክል እኖርበታለሁ ብላችሁ ነው መግዛት ያለባችሁ። ከ10 ዓመት በታች ከሆነ አትግዙ ይላሉ። 10 ዓመት እኮ ብዙ ነው። 5 አይበቃም? ከ5 እውነቴን ነው። አንድ ቦታ ላይ 5 ዓመት ለመኖር ካቀድክ ቤት መግዛት አለብህ ብዬ አስባለሁ። ባለሙያዎቹ የሚሉት ነው ሂሳቡ ሲሰላ በጣም ኪሳራሽን ለመቀነስ ቢያንስ 10 ዓመት ብትኖሪበት ያዋጣል ነው የሚሉት። ለማንኛውም እኛ በ2 ዓመት ጥለን ወጣን። አሁን በኪራይ ነው ያለነው። የተከራየነው ቤት አሁን ያለንበት ቢሸጥ 400,000 ብር በአቨሬጅ ያወጣል ነው የሚለው የዚሎ ማርኬት ላይ ማለት ነው። ስለዚህ ይሄ 400,000 ብር ቤት በ30 ዓመት ውስጥ ጣጣዎቹ ሁሉ ተደምረውበት 1.4 ሚሊዮን ብር በላይ 1,451,000 ዋት እዛ አካባቢ ይመጣል። አንቺ ሂሳቡን ትደምሪያለሽ፣ እኛ እየተጨዋወትን እናወራለን። ስለዚህ በወራዊ ወጪው ማስላት እንችላለን፣ በአመታዊ ማስላት እንችላለን። ለምሳሌ ቤት ስትገዙ የመጀመሪያው ነገር ዳውን ፔመንት ነው። አገዛዙ ይለያያል። በእርግጥ ሰው የሚገዛበት የየራሱ መንገድ አለው። እኛ የምናወራው ስለ ኮንቬንሽናል ቤት ግዢ ነው። ኮንቬንሽናል ስለሚባለው የቤት ግዢ ማለት ነው። በኤፍኤች የሚገዙ አሉ፣ ሌሎች መንገዶችም ይኖራሉ፣ አላውቅም። ብቻ ኮንቬንሽናል በሆነው መንገድ የምትገዙ ከሆነ የ400,000 ብር ቤት ለመግዛት 20% ዳውን ፔመንት አለ። 20% ዳውን ፔመንቱ ስንት ይመጣል? 80,000 ብር ያሽልኝ። 80,000 ብር። ይሄ 80,000 ብር በነገራችን ላይ ደግሞ ወደ ኪሳችሁ የማይገባ ብር ነው ከወጣ። ዳውን ፔመንት ስለሆነ ሄዷል። አሁን እዚች 80,000 ብር ላይም ሌላ ጫወታ አለ። ለዳውን ፔመንት የምታወጡት ገንዘብ የ500,000 ብር የምትገዙ ከሆነ የ500,000 ብር ቤት ካገዛችሁ 100,000 ብር ማለት ነው። የ400,000 ስትገዙ 80,000 ብር ማለት ነው። ያችን 80,000 ብር ኢንቨስት አድርጋችኋት ቢሆን ኖሮ ማርኬቱ ላይ እንግዲህ ብዙ አይነት ኢንቨስትመንት መንገዶች አሉ በዚህ በአሜሪካን ሀገር። ማርኬት ላይ አውላችሁት ቢሆን ኖሮ ያ 80,000 ብር በ30 ዓመት ጊዜ ውስጥ ሊያመጣ የሚችለው ትርፍ ራሱ እንደ ኪሳራ ነው የሚቆጠረው በዚህ ሲቹዌሽን። ለምሳሌ ይህንን ብር 80,000 ብሩን በ10% አኑዋል ፕሮፊት ቢሰራ
በ30 ዓመት ጊዜ ውስጥ 1.4 ሚሊዮን ብር ልታገኙበት ትችሉ ነበር ይላሉ ሙያተኞች። ነበር ልንከስርም እንችል ነበር። ልንከስርም እንችላለን። አሁን እንደ ኪሳራ ስለማን ቤትን እንደ ኢንቨስትመንትም ስለሚታሰብ ነው። ቅድም ስናወራም ስትይ ነበረ ቤት የራስሽ የሆነ ቤት ነገ ልሽጠው ብትይ ዋጋ አለው ምናምን። እሱንም እናወራለን ሲሸጥ ስንት ብር እንደሚሸጥ እና ስንት ብር እንዳወጣሽ። ስለዚህ ይሄ ፕሮፊት ሊሆን ይችል የነበረ ገንዘብ ነው ሄዶ የተቆለፈበት በዳውን ፔመንት። ያቺን 80 ሺህ ብር የሆነ ቦታ ላይ ብታውሏት በምታውቁት ኤኒ ቢዝነስ አስቡትና 10% ፕሮፊት ማርጂን አለው ብለን ብናስብ በየአመቱ ወደ 1.4 ሚሊዮን ብር ሊኖራችሁ ይችል ነበር። ይሄ የሚሆነው ምንድነው? ቤት ከተከራየሽ ይሄ 80 ሺህ ብር ወጪሽ አይሆንም። ዳውን ፔመንት አይጠበቅብሽም ቤት ለመከራየት። ምናልባት የአንድ ወር የቤት ኪራይሽን ሴኩሪቲ ዲፖዚት ሊሆን ይችላል እንጂ ከዛ የተረፈ የለብሽ። ቤት ስትገዢ ግን አፕ ፍሮንት መጀመሪያ ይህንን ብር መክፈል አለብሽ። እቺ 80 ሺህ ብር ላይ ያለውን ጨዋታ አይተነዋል። እንግዲህ ይሄ 80 ሺህ ብር ምናልባት በ30 ዓመት ውስጥ በአመት ውስጥ 12 ወራት አሉት ብለን ካሰብን 360 ወራት ማለት ነው። ብታካፊው 222 ብር የወር ወጪ ማለት ነው ዳውን ፔመንትሽ ለ30 ብታካፊው ማለት ነው። ስለዚህ የቤት ኪራዩ ጋራ ስናነጻጽረው በወር 222 መኖሩን እንዳትረሽ። አሁን ፋይናንስ የሚያደርጉሽ 320 ሺህ ብር ነው። 80 ሺህ ስለሰጠሽ ዳውን ፔመንት ስላደረግሽ የ320 ሺህ ብር ፋይናንስ ነው በ7% ኢንተረስት። በአቨሬጅ አሁን ያለውን ስናየው 7% ነው። በ30 ዓመት ውስጥ 766440 ብር አካባቢ ይመጣል። ሞርጌጅሽ 2129 ብር ነው በሚል እሳቤ። ከዛስ ምን አለብሽ ሌላ? ፕሮፐርቲ ታክስ ተከራይ የሌለበት አንድ ኢንትረስት ነው የለበትም። ኦፍ ኮርስ ሰውየው ሂሳቡን አስልቶ የቤት ኪራዩ ላይ ሊጨምረው ይችላል። ግን አሁን ቤት ኪራዩን ገንዘብና የግዢውን ስለምናነጻጽር ስንትም ይሁን ግድ የለኝም እሱ። ስለዚህ ኤችኦኤ ያነሳሽ ያለብሽ ወጪ። እሺ ከዛ ፕሮፐርቲ ታክስ አለ። ኤችኦኤ ማለት ሆም ኦነርስ አሶሲዬሽን ነው። ሁሉም ብዙዎቹ ሪል ስቴቶች አላቸው። እሺ ኢንሹራንስ ሆም ኦነርስ ኢንሹራንስ አለብሽ። አሁን ስናያቸው ፕሪንሲፓሉ አለ የምትከፊው። ክሎዚንግ ኮስት ተረስተሻል። ክሎዚንግ ኮስት ያው ሼር ነው የምታደርገው ከገዢው ጋር ከሻጩ ጋር ወጪ ነው ብቻ ሼርም አድርጊው ሼርም አታድርጊው ከ2% እስከ 5% ባለው ሬንጅ መከፈል አለበት የክሎዚንግ ኮስት። ከዛ ኢንትረስት አለ፣ ፕሮፐርቲ ታክስ አለ፣ ኢንሹራንስ አለብሽ፣ ሜንቴናንስ አለብሽ፣ ኤችኦኤ ያልሽ ወይም የኮንዶፊ ይኖርብሻል፣ ሪኖቬሽን አለ። አዲስ ቤት ስትገቢ እቃ መግዛት ምናምን ይኖራል፣ እቃ ግዢ ሊኖር ይችላል። ስትገቢ ቤቱን አይ ቀለሙን አልወደድኩትም፣ ሪኖቬሽን ሲባል ትልልቅ ወጪዎቹ ብቻ ሳይሆን ታራ ቀለም መቀባትም ይሁን ምንጣፍ መቀየርም ይሁን እነዚህን የመሳሰሉ ወጪዎች ይኖራሉ። እሺ ስለዚህ እነሱን እናሰላለን። ፕሮፐርቲ ታክስ ናሽናል አቨሬጁ የቤትሽን ቫልዩ 1.1% ነው በየአመቱ። ይሄ ማለት 4400 ብር ይመጣል በአመት። 4400ን በ30 ስታበዡ 180 ሺህ ብር አካባቢ 1.1 በአቨሬጅ ናሽናል አቨሬጁ በየአመቱ የቤትሽን ቫልዩ 1.1% ነው። ስለዚህ እሱን ትይዥልኛለሽ። ከዛ ኤችኦኤ 1500 በ30 ነው የምታባዡ። 1500 ሆም ኦነርስ ኢንሹራንስ ማለት ነው። ኤችኦኤ ያልኩኝ ኤችኦአይ ነው። ሆም ኦነርስ ኢንሹራንሱ ማለት 1500 ብር በወር። እዚህ ጋር ስታሰላ የምትጠቀመው ቁጥር
ትንሹ ነው ትልቁ ነው እየተጠቀምክ ያለው? ትንሹ ነው። አቬሬጅ ነው በአብዛኛው። ብዙዎቹ አቬሬጅ ናቸው። ትንሹም ሳይሆን አቬሬጁ ማዕከለኛው ማለት ነው። 1500 ብር አካባቢ ይሆናል የቤትሽ ኢንሹራንስ። እሱም በ30 ስታበዥ 45000 ይመጣል። ሜንቴናንስ ቤት ውስጥ እስከኖርሽ ድረስ የሚያጋጥሙ ከቤትሽ ጋር ያሉ ችግሮችን ሜንቴን ማድረግ ነው። ለምሳሌ ጣራው ቢበላሽ ኮሱ አሁን ከምትገዛው ቤት ጋር ነው የሚሆነው። ስትገዛ ቤት አይደለም 30 ዓመት ስትኖርበት ቤቱ ይሁን ሜንቴናንስ ወጪሽ ግዴታ ነው። ለምሳሌ ቦምቧ ቢበላሽ ቢደፈን የሆነ ነገር እሱን ማስከፈት ዋቴቨር ያንቺ ወጪ ነው። ፔስት ኮንትሮል ለምሳሌ በረሮ መጣ ብለሽ ብትይ ታስታውሻለሽ፣ እዛ የነበርንበት ቤት በጣም ያስቸግር ነበረ በረሮና ስንቴ እንደምንጠራ የነበረው። የነዛ ሰዎች በመጡ ቁጥር ክፍያ አለብሽ። ይህን ኢንሹራንስ ከቨር አያደርገውም። እንዲህ ያሉ ወጪዎች አሉብሽ። ጣራ ለምሳሌ ሊበላሽ ይችላል። ከባዱ እሱ ነው ከተባለ ጣራ 15000 ብር ቢያንስ ምሳሌ ነው የምልሽ። የሆነ ነገር ተፈጥሮ ደግሞ የዚህ የመሰረቱ ዋናው የቤቱ መሰረት ምናምን ላይ ችግር ቢገጥም 25000 ብር በላይ ነው። በጣም ከባድ። በ30 ዓመት ውስጥ ብዙ አይነት ችግሮች ያጋጥማሉ። ስለዚህ እሱ ምን ተብሎ ይታሰባል? ከ1 እስከ 3% ሳይጋነን ከቤትሽ ቫልዩ ከ1 እስከ 3% ባለው ሬንጅ ውስጥ ወጪ ያለብሽ። ያ ማለት የቤትሽን ቫልዩ 1 ወይም እስከ 3% በሚሆን ደረጃ ወጪ ያለብሽ ማለት በአመት 6000 ብር አካባቢ በአቬሬጅ ታወጫለሽ። HOA ቅድም ያልነው ነው ሆም ኦነርስ አሶሲዬሽን። በአሶሲዬሽን ስር ናቸው ብዙዎቹ ቤቶች። እሱ ከ200 እስከ 500 ብር እንደየአካባቢው ከዛም በላይ ሊሆን ይችላል። በነገራችን ላይ የምናወራው ቁጥር ላይ እናንተ ራሳችሁን ቁጥር ታውቁታላችሁ። ሰፈራችሁ እኛ ጋር 20 ብር ነው በወር ልትሉ ትችላላችሁ። እኛ ጋር 200 ብር ነው፣ እኛ ጋር ደግሞ 500 ነው። እናንተ እንትን ነው ውሳኔ ነው እሱ። ቁጥሮቹ የምታውቁት እናንተ ናችሁ። ቅድም እንዳልኳችሁ የኒውዮርክ ታይምስን ባይ ኦር ሬንት ካልኩሌተሩ አስገብታችሁ ማየት ትችላላችሁ፣ እንደ መነሻ እንዲሆናችሁ ማለት ነው። ክሎዚንግ ኮስት፣ ቤቱን ስትገዢ ለክሎዚንግ ኮስት መክፈል አለብሽ። ቅድም ብለናል ከ2 እስከ 5% ነው። አቬሬጅ መሀል ላይ ብናየው 3.5% ነው ብንል 14000 ብር ይመጣል በአመት። እሱ ማን ነው በአጠቃላይ አንዴ ማለት ነው፣ በአጠቃላይ አንዴ የምትከፊው ማለት ነው። ከዛ ስለ ሽያጭ አውርተናል። ከሸጥከው ቤትሽን መጨረሻ ላይ የምትሸጪው ከሆነ ላይክ በጣም አተረፈልኝ ከዚህ በኋላ ልሽጠው ብለሽ ብትይ ስትሸጪው በነገራችን ላይ ወጪም አለብሽ፣ እሱ ኮሚሽን ይኖርብሻል። 6% ስትሸጪው ወደፊት ከሸጥሽው ነው። እሱም ወጪ ነው። ሰው እንደ ኢኩቲ የሚያይ ከሆነ ኢኩቲው ውስጥ አብሮ ወጪዎቹን ማየት ስላለበት ማለት ነው። አሁን እነዚህን ስንደማምር በነገራችን ላይ ነው 1.4 ሚሊዮን ምናምን አካባቢ የሚመጣው። የተበደርሽው 320,000 ብር ነው። በ30 ዓመት ውስጥ ቤቱ ተደምሮ ያለበት ወጪ ምናምን ሲመጣ 1.4 ሚሊዮን አካባቢ መጣ። ስለዚህ አተረፍኩ ወይስ ከሰርኩ የሚለው በነገራችን ላይ በ30 ዓመት ውስጥ ቤቱ ይሄ 400,000 ብር ቤት በጣም ተሸጠ ቢባል ሄዶ 600,000 ብር ሊሆን ይችላል እንበለውና እጥፍ ሆነ እንኳን ብንል የ400,000 ብር ቤት 800,000 ብር ነው የሚሆነው። ይሆናል ወይ በአሜሪካን ሀገር ሆኗል ወይ? አይሆንም። ላይክ ማርኬቱ ክራሽ አይሆንም። ታሪክ ሂስትሪውን ስታይ የሀገሪቱ በዚህ ልክ እንደዚህ አይጨምርም እንትን አይልም። ግን ክራሽ አድርጎ ሊወድቅ ይችላል። ብዙ ጊዜ አጋጥሞ ያውቃል። እሱ በጣም ወርዶ ያውቃል። በኮቪዱ ጊዜ የተወሰነ ጨምሯል። እኛም የሸጥነው በዛን ጊዜ ነው። በርግጥ ይሄንን ነው እንግዲህ ማየት ያለብሽ። ስለዚህ የኛውን ቤት ስትገዙ አካባቢው ላይ የዚህን አይነት ቤቶች በስንት ብር ይከራያሉ የሚለውን አብሮ ማየት ነው። እዛው አካባቢ ላይ ገዙ ያሳባችሁ ሰፈር ውስጥ
ምን ያህል የሚከራይ ነው ኪራዩ የሚለው ማለት ነው። አሁን ወደ ወር ስመልሰው ዳውን ፔመንትሽ በወር 222 ነው። ፕሮፐርቲ ታክስ 366 ነው በወር። HOI ወይም ሆም ኦነርስ ኢንሹራንሱ በወር 125 ብር ማለት ነው። ሆም ኦነርስ አሶሲዬሽኑ በወር 350 ብር ነው። ክሎዚንግ ኮስቱ ያልነው የቅድም እዚህ ጋር የሰራ ነው ስንመታው ለ30 ዓመት 38 ብር ነው የመጣው። ሜንቴናንሱ በወር 500 ብር ነው የመጣው። ያንን ሲደመር 1600 ብር መጣ። እሱ ላይ ሞርጌጁን ስትጨምሪው 2100 ስለዚህ 3729 ብር ነው የምትከፍለው በወር ማለት ነው። በወር የምታወጡት ይህንን ቤት አሁን እኛ የምንከራየውን እና ብንገዛው የምናወጣውን በዚህ መልኩ ነው የምንሰራው ማለት ነው። ግን አሁን እዚህ ጋር እንዳልከው ከመጣ ነው ኢንኬዝ ለማስቀመጥ ነው የሜንቴናንሱን ሳይሆን እዚህ ጋር ማስቀመጥ ጥሩ ነው። ልክ ነው። አሁን ቤት ስትገዛ ድንገት የሆነ ነገር ሀፕን ሊያደርግ ይችላል። ስለዚህ እስከሚያደርግ ድረስ ሲያደርግ አውጥቼ እገዛለሁና ግን ደግሞ ለሜንቴናንስ በወር ይሄን ያህል ይቀመጥ ብሎ ዲፖዚት ማድረግ ደግሞ የተለያየ ነው። ስለዚህ ግድ የምታወጣው ወጪ ነው ብዬ አላስብም። ግን ዲፖዚት ማድረግ አለብህ በየወሩ። ግድ የምታወጪው ወጪ ነው። ቤትሽ ሜንቴናንስ ይፈልጋል በየወሩ። እኛ አሁን እንኳን ከገባን እዚህ ቤት እንደው እውነቱን ለመናገር በጣም ቆንጆ ቤት ነው። ከገባን ጀምሮ ስንት ጊዜ ሰውየው ጋር ደውለን ስንት ነገር እድሳት አድርገን በየወሩ አላልኩም። እሱን እኮ ነው ስታረጊ አይደለም። እኔ እኮ ለሂሳቡ እንዲቀለን ነው ይሄንን ብር ወደ ወር የመታሁት እንጂ በወር ታወጪዋለሽ ማለት አይደለም። በአመት ነው የምታወጪው። ያንን አሁን ለምሳሌ ፕሮፐርቲ ታክስ እኮ በአመት ነው የምትከፍለው፣ ግን በወር መታሁት የወር ወጪውን የወር የቤት ኪራይ ቢኮዝ ቤት ስትከራይ ወራሃዊ የቤት ኪራይ ነው። ሂሳቡ እንዲወርድልሽ ትንሽ ስንት ላውርድልሽ? የፈለግሽውን ያህል አውርጅ። አሁን እኮ ልዩነቱ ስንት ብር ነው የሚለው አይደለም ማተር የሚያደርገው። ልዩነት አለው ወይ የሚለውን መረዳት ነው። ልዩነትም አለው። አሁን እንዳልከው በ30 ዓመት ሲታሰብ ልዩነቱ ያስደነግጣል። 400,000 ብር የገዛ ነው ቤት 1 ምናምን ነው ብለህ ስትለኝ ያስደነግጣል። ግን 30 ዓመት በኋላ ነው። ስለዚህ ኢትስ ኦኬ ከ30 ዓመት በኋላ እንግዲህ አስቢው የከሰርሽውን ኪሳራ። ኢንትረስት በነገራችን ላይ ከባድ ነው፣ ኢትዮጵያም ቢሆን ማለት ነው። እኔ የሆነ ጊዜ ብር ተበድሬ የተበደርኩትና በአመታት የከፈልኩት በጣም ያስደነግጣል። በቃ ምንም ኢትዮጵያ ደግሞ እጥፍ ነው በነገራችን ላይ 7% 14% ልትሆን ትችላለች። ስለዚህ ይህንን ቁጥር እየሰራን ካላወራን ህይወታችን ላይ በራሳችን ቅድም ያልሹ ፍሪደምን አገኛለሁ በሚል ኢትስ አሜሪካን ድሪም ላይክ አሜሪካን ሀገር ቤት ገዝቻለሁ፣ ቤት ገዝቷል፣ ቤት ገዝታለች እንዲባል ብቻ ከሆነ እሱን ሂሳብ ሳይሰራ ከሆነ የሚወሰነው አደገኛ ነው። ያንን ደስታ ያንን ፍሪደም አገኛለሁ ብለሽ ግን ደግሞ በጣም አደገኛ ማነቆ ውስጥ ነው የምትገቢው። ያ በዛው ልክ እኮ ኪራይም ቀላል አይደለም። ሁሉም ሰው አሁን መከራይ ስለፈለገ የሚከራይበት ሀገርም አይደለም። ሀገሩ ራሱ ለመከራየት የወሩን ክፍያ 2 ወይ 3 እጥፍ ሜክ ማድረግ አለበት ትባላለህ ምናምን እና ሁለቱም አጣብቂኝ ውስጥ ነው የሚያስገባ። እኔ የሚያናድደኝ ምን እንደሆነ ታውቃለህ? ከዚህ በፊትም ብዬሃለሁ። ኪራይ ምንድነው አሁን እዚህ ቴክሳስ ውስጥ 2000 ብር ከዛ በታች አሮን ነው በየሰፈሩ ይለያያል። በርግጥ ግን 2000 ብር እንኳን ብለን ብናስብ ሞርጌጅ ቤት ልግዛ ብል ሞርጌጅ የምከፍለው ከዛ ሜቢ 300 ወይ 400 ልዩነት ቢኖረው ነው ብዬ ነው የማስበው። ለዛ ልዩነት በነገራችን ላይ እሱን ራሱ 300 ብሩን በየወሩ ብታስቀምጪው ስንት ብር ነው ኢንቨስት ብታደርጉት ማርኬት ላይ ስንት ብር ነው የሚለውን ነው።
ብዙ ጊዜ እንደዚህ አናስብም እኛ ሁላችን። እኔ በነገራችን ላይ ይሄን ቁጥር አልኩ እንጂ አሁን ቁጥሩን ለማስረዳት ነው እንጂ የምሟገተው አብሬ እኮ ነው የኖርኩት ከሚስትዬ ጋር አብረን ቤት ስንገዛ ነው የኖርነው። ስለዚህ የሁላችንም እይታ መቀየር ስላለበት ስል ለመወሰን ኢንፎርምድ ዲሲሽን ገብቶን አውቀን ስንወስን ጥሩ ነው። አሁን ያልሽው እኮ ነው መጨረሻ ላይ አስልተሽው ለ300 ብር ችግር የለም ብሎም እኮ መወሰን ነው። እሱን ማወቅ ግን ያስፈልጋል መጀመሪያ ቁጥሩን እንድናውቀው ጭምር ነው። ብዙ ሰው የሚያስበው ነገር አለ። አንቺም ስትይኝ ነበረ ቤት መከራየት ማለት ምንድነው ስትይኝ ነበር? ብር እንደመጣለው። ምክንያቱም አሁን እዚህ ቤት ውስጥ ኦልሞስት 2 አመት እየኖርን ነው አይደል? ነገ ተነስተን ስንወጣ እቃችንን ሰብስበን ከመውጣት ውጪ 5 ሳንቲም የሚመለስልን ነገር የለም። ግን ይሄን ቤት ገዝተነው ቢሆን ኖሮ ሞርጌጅ እየከፈልኩኝ ቢሆን ኖሮ ስሸጣው ቤቱን ያው እንዳልከው የሚሸጥበት ጊዜ ምናምን ይወስነዋል። ስሸጥም ወጪ ምናምን ይኖረዋል። ግን እውነት ለመናገር ከስራለው ብዬ አላስብም። የተወሰነ ያህል እንኳን ትርፍራፊ ይቀረኛል ብዬ አስባለሁ። ስለዚህ አስባለሁ እሱ ይሻላል ለማሰብ ነው እኮ ይሄን ቁጥር ማየት የሚያስፈልገው። በጣም የሚገርም አባባል ነው። ብዙዎች ይተቹታል ይሄን። ለምሳሌ ምግብ ቤት ገብታችሁ ይላሉ ቆንጆ ምግብ ቀርቦላችሁ በልታችሁ ሂሳብ ስትከፍሉ ገንዘብ እንደመጣል ይሰማችኋል? አይሰማሽም? በጣም ሲወደድና ልክ ሳይሆን ቁጥሩ ካላናደደሽ በስተቀር ሆስፒታል ሄደሽ ስትከፊ የሆነ አገልግሎት ተሰጥቶሽ ታከመሽ ስትመጪ እቺ ብሬን ጥዬው መጣው አትይም። ለተሰጠሽ ሰርቪስ እየከፈልሽ ነው። ቤትም ስትከራይ እንደዛው ነው። ሰጥቶሻል ቤቱን ሰውየው ሞርጌጅ አለበት። ስለዚህ አከራየሽ ተከራይተሻል፣ እየኖርሽበት ነው። ለኖርሽበት ላገኘሽው አገልግሎት ነው የምትከፊው። ስለዚህ ለምንድን ነው ቤት ግዢ ላይ ሲሆን እንደመጣል የሚቆጠረው ይላሉ። ምሳሌ ቢሮ ትከራያለሽ። የቢሮ ኪራይ ማንም ሰው እንደ ገንዘብ እንደመጣል አይቆጥረውም። እየሰራበት ስለሆነ እንደ ስራ እንደ ቢዝነስ ነው የሚያስበው። ልክ ነው እኮ አሁን እንደመጣል ስለ እንደመጣል አይደለም ያው ነው። አይ እንደዛ ተብሎ ነው የሚገለጸው። አንቺ ብቻ ሳትሆኚ ሁሉም ሰው የሚለው ገንዘብ እንደመጣል ማለት ነው አልኩኝ እኮ። ትርፍ የለውም ነው የሚባለው። መጨረሻ ላይ ስትወጣ በቃ ጭብጭበ ነው የምትወጣው። ይሄኛው ግን እውነት ለመናገር እኔ የቤት ሽያጭ ምናምን እውቀት ላይ የለኝም። ግን የሚሸጡበት ጊዜና ምንድነው የማርኬቱ ሁኔታ ይወስነዋል። ግን ታተርፋላችሁ፣ ልትጎዱም ትችላላችሁ። እውነት ነው። ይሄ ምንድነው ቁማር በለው በቃ ባጭሩ። ደግሞ ግድ መሸጥ አለባችሁ የሚባልበት ጊዜ ላይ እናንተ እዚህ ሀገር ላትሆኑ ትችላላችሁ፣ ወደ ሌላ ሀገር መሄድ ፈልጋችሁ ሊሆን ይችላል ምናምን። ስለዚህ እሱንም ጊዜያችሁንም ሁሉን ነገር ነው የሚበላው። ቀደም ያልሽው ነገር ለምሳሌ ቤት ተከራይተን ከሆነ እቃሽን ሰብስበሽ ትወጫለሽ። ለምሳሌ አሁን እኛ ወደ ኢትዮጵያ እንመለስ እያለን ነው። ባለፈውም እንደዛው ነው። እቃችንን የምንጥለውን ጥለን የምንሰጠው ለሰው ሰጥተን ሄድን ውልቅ ብለን። ሞርጌጅ የለብን ምን የለብን አይደል? ያ ነፃነት ተከራይ አለ፣ ገዢ ግን የለውም። ብዙ ወዳጆቻችንን ለምን ወደ ኢትዮጵያ አትሄዱም ብለሽ ብትጠይቂያቸው ሁሉም እንዴ ሞርጌጁስ ቢሎቹ ምናምን ተበደርናቸው በሙሉ እስር ቤቶቻችን ናቸው። እንደፈለግን እንዳንንቀሳቀስ ነፃነታችንን የሚነሱን ነገሮች ናቸው። ይሄንን የምንለው አሁንም ደግሜ የምልበት ምክንያት አይጠፋም። ከስር ኮሜንት የሚያደርግ እና ቤት አትግዙ እያላችሁ ነው አላለም። አደራ አላልነ። ቁጥሮቹ ላይ ተጫወቱ። ቁጥሮቹን በደንብ ወቋቸው፣ አውቃችሁ ወስኑ። ግድ የለም የታባቱ ኖሬበት የሆነ የሚያምር ቤት ውስጥ ተንፈላስሼ አክሳሪ ቁጥርም ቢመጣ ግድ የለም ማለት ውሳኔ ነው። ያንን ለመወሰን ግን ሳያውቁ ከመወሰን አውቆ መወሰን ስለሚሻል ስለሱ ለማውራት ነው ዛሬ የተገናኘ ነው። እና በነገራችን ላይ ቅድም ሽያጭ ስንልም ስትሸጭም ወጪዎች አሉት፣ ሽያጭም የራሱ ወጪዎች አሉት።
የከፈልሽው ነገር በሙሉ ተከፍሎ ወደ ዳሽ ይሄዳል ማለት አይደለም። ታውቂያለሽ አይደል? ኢንትረስት ነው ስትከፊ የምትኖሪው አብዛኛውን ከ30 ዓመት ለምሳሌ የ30 ዓመት ብድር ብትበደሪ ከ30 ዓመት ውስጥ 21 ዓመት የሚሆነው ሙሉ የምትከፊው የኢንትረስቱ ነው የሚበልጠው በሚዛን ስታስቀምጪው። 1000 ብር እየከፈልሽ ከሆነ ምናልባት 700 ብሩ ኢንትረስት 300 ብሩ ሊሆን ይችላል። በተለይ የቀደሙት ዓመታት ላይ በአብዛኛው ኢንትረስት ነው የምትከፍሉት። 21ኛ ዓመት ላይ ስትደርሱ ነው ፕሪንሲፓሉ የሚበልጠው። የገረመኝ እሱ ነው። 21ኛ ዓመት ጋር ስትደርሺ ፕሪንሲፓልሽ ከኢንትረስቱ ያነሰ ይሆናል። ስለዚህ ባንኮቹ አበዳሪዎቻችሁ ቅድሚያ የራሳቸው ነው። ሀሳባችሁን ልትቀይሩ ስለምትችሉ በመሐከል ሀሳብ ከመቀየራችሁ እንደዛው ነው አይደል? ቶሎ መሸጥም አደጋው ያ ነው። ስለዚህ ቶሎ ሀሳብሽን ሳትቀይሪ በፊት እነሱ ኢንትረስታቸውን ይወስዳሉ ማለት ነው። እና ቁጥሮቹን እወቋቸው። ስለዚህ አሁን በንጽጽር ያየነው እኛ እዚህ ቤት ላይ የምንከፍለው ክፍያና ቤቱ በግዢ ቢሆን የያዝነው የምንከፍለው ክፍያ በጣም በጣም ከፍተኛ ልዩነት አለው። በጣም ከፍተኛ ልዩነት ኦልሞስት በግማሽ ያክል ተቀራራቢ የሆነ ማለት ነው። እናንተስ እንዴት ናችሁ? ይሄ እንግዲህ ወጪ የቤት አስቤዛ ዩቲሊቲ ምናምን ሳይጨምር ነው። አስቤዛማ ያው ነው ዩቲሊቲን ሳይጨምር፣ ለምሳሌ የውሃ የመብራት የኢንተርኔት የሚባሉትን ነገሮች የጋዝ ሳይጨምር ነው። እሱ ሁለቱም ጋር ስላሉ ማለት ነው። አንዳንድ ኪራይ ቤቶች ኪራይ ውስጥ የሚካተት አለ ውሃና መብራት ምናምን ነገር። እሱ ካገኛችሁ ደግሞ ተሻለ ነው። ብዙ አፓርትመንቶች ላይ ይኖራል እንደሱ አለ። ስለዚህ የሚያዋጣችሁን እዩት፣ በደንብ እዩት። ያው እንዳልከው የቤት ውሳኔ ትልቅ ውሳኔ ነውና ምንድነው ኢንፎርምድ የሆነ ውሳኔ ነው ያልከው። እንደዛ መሆን ስለሆነ ያለበት በደንብ አድርጋችሁ ነገሮቹን ገምግማችሁ አብሮ የሚያጋዟችሁም ሰዎች ከሆኑ ደግሞ የምር ምንድነው ትርፋችን ምንድነው ደግሞ ምናጣው ኪሳራችን የሚለውን ነገር በደንብ አውርታችሁ ተነጋግራችሁ መግዛት ወይ መከራየት ነው ያለባችሁ ማለት ነው። እኛ ከአንተ የተሻለ በደንብ የምናውቀው አለ፣ በኤሪያው ሰርተናል፣ ብዙ እውቀቶች አለን የምትሉ ተመልካቾቻችን ካላችሁ ፕሊዝ እንረዳዳ፣ እንተጋገዝበት፣ ጉዳዩ ላይ አስተያየቶች ስጡበት። ወይንም ደግሞ በየአካባቢያችሁ ካሉ እንደዚህ ሚዲያዎች ጋር ተገናኝታችሁ አይ ቤት መግዛት ነው የሚያዋጣው ወይም መከራየት የሚለውን ሙያተኞች ከሚዲያ ባለሙያዎች ጋር በመሆን ማስተማሪያ ነገሮች ብትሰጡን ደስ ይለኛል። ምክንያቱም እኛም ስንወስን ያኔ ቤት ለመግዛት በቃ ቤት መግዛት በጣም ትልቅ ነገር ነው አሪፍ ነው ተብለን የገዛን የነበረው። ብዙ ሰውም አለ እንደዛ የሚያስብ። በነገራችን ላይ ሰው ቤት ሲገዛ ኮንግራ ይባላል አይደለ? እንደ ትልቅ ስኬት ነው የሚታየው። ስለዚህ ያ ስኬት የተባለው ነገር ግን ሶኬት እንዳይሆንብን ትንሽ የተባለው ነገር ብዙ አደጋዎችና ወጪዎች ካሉበት መነሻዬ በነገራችን ላይ እዛ ቪዲዮ ስር ያለው ኮሜንት ነው። የ1 ሚሊዮን ብር ቤት አየሁኝ ምናምን ስል የ1 ሚሊዮን ብር ቤት ያለው ጣጣ ብዙ ነው ሲባል ምን ጣጣዎች አሉት የሚለውን ለማወቅ ጭምር ነውና ሌሎች ጉዳዮች ላይ እናወራለን። መኪና መግዛት ላይ ልናወራ እንችላለን በቀጣዩ ስንመጣ። አዋጪ ነው ወይ የምር አዲስ መኪና አውጥቶ መግዛት የሚባለው ላይ እናወራለን። የትምህርት ቤት ነገር ነፃ ነው ይላል ብዙ ሰው። በእርግጥ ነፃ ነው ወይ? ፐብሊክ ስኩል ነፃ ነው ወይ? እንዲህ አይነት ነገሮች ላይ የዚህ አሜሪካን ሀገር ኑሮ ላይ የሆኑ ነገሮች እያየን መተን እንጨዋወታለን። ወይም ደግሞ እናንተ እየኖራችሁበት ያላችሁ በደንብ ግልጽ ያኖላችሁ ያልገባችሁ ጉዳይ ካለ በዚህ ጉዳይ ላይ ብታወሩ ይሄን ጉዳይ ብታዩት ብላችሁ ካላችሁ እሱን ጉዳይ በቻለው መጠን ናይና እንማማራለን። ቀደም ሲል በመግቢያችን ላይ በተናገርነው መሰረት አሁንም እንዘጋለን።
እኛ የሪል ስቴት ባለሙያዎች አይደለንም። ጭራሽ በዞረበትም አልዞርንም። እኛ ያደረግነው እንደ አንድ ገዢ ያሉብን ወጪዎች ምንድናቸው የሚለውን ሪሰርች ነው ያደረግነው። ስለዚህ ፍፄ እዚህ ጋር ተሳስታችኋል የምትሉት ነገር ካለ አድርሱን በኮሜንት፣ ወይ ደግሞ ሌላ ያልገባን ተጨማሪ እንደውም ይሄንንም ረስታችሁታል እኮ ብላችሁ የምትጨምሩትም ነገር ካለ ትነግሩናላችሁ። መከራየት ያዋጣል ወይንስ ቤት መግዛት? በያላችሁበት አካባቢ ያለውን ማርኬት አጥኑና እስቲ ኮሜንታችሁን ንገሩን። አይ ብከራይ ነው የሚሻለው፣ አይ በገዛ የምትሉትን አብረን እንጫወታለን። ለማንኛውም ግን ትክክለኛ የሙያተኛ ምክር የምትፈልጉ ከሆነ አካባቢያችሁ ያሉ የሪል ስቴት ሙያተኞችን፣ የፋይናንስ ሙያተኞችን ማማከር ይኖርባችኋል። እኛ ለቤታችን ቁጭ ብለን የሰራነውን ሂሳብ ብቻ ነው የነገርናችሁ። ይሄንን ይመስላል እንግዲህ። አዎ ራስ ምታት ለቀህብኝ። ቤት እንግዛት ይመችከው ይሄው ተብሎም እኮ አንድ ቤት አየው ተለ አሁንም አይወጣልንም። ችግሩ እኮ እሱ እኮ ነው። ምኞታችን ፍላጎታችንና ከዛ በኋላ ሂሳቡን ምንም አይታው ግን እኮ ትላለህ መልሰ እኔ በተለይ በነገራችን ላይ ያኛው ቪዲዮ ኮሜንት ስር በጣም የገረመኝ አንድ አባባል አለ። ብዙ ሰው ደጋግሞ ምን ታካብዳላችሁ የአሜሪካ ቤት በብድር አይደለ ይላል። መበደርም እኮ አይቻልም። ዝም ብሎ እኮ ማንም ሰው አይበደርም። ብድግ ተብሎም ብድር አይሰጡም። ሲያበድሩም ኪሳችንን አይተው ነው። የስንት ብር ቤት መበደር ይችላል ይሄ ሰው? ቅድምም አንስተሽዋል። አንቺ ስትከራይ እንኳን ዝም ብለሽ ተነስተሽ ቤት አትከራይ። እዛ ኢትዮጵያ እንደምናደርገው አንኳኩተን የሚከራይ ቤት አለ ብለሽ አውርተሽ ተስማማሽ ትገቢያለሽ። እዚህ ሀገር ጌታዬ የ2000 ብር ቤት ለመከራየት ቢያንስ የኪራዩን 3 እጥፍ ገቢ ማሳየት አለባችሁ ይላል። ያ ማለት የ6000 ብር ገቢ ደሞዝተኛ መሆን አለባችሁ። እንዲህ አይነት ነገሮች አሉት። ስለዚህ ገብተን እስከናያው ድረስ እኛም እንደዛ እንል ነበር። ኢትዮጵያውያን ዋናው ያበድራሉ። እዛ ነው ሲያበድሩ የሚያበድሩበት ኢንተረስት ሬቱም አንዳችን ከሌላኛችን ይለያል። ለአንዳችን በ3% አበድረውን መኪና ገዝተን ሌላኛችን እንደማ 12% ሊጠይቁን ይችላሉ። እንደ ክሬዲት ሂስትሪያችን እንደ ገቢያችን በጣም የተለያየ ነው። ስለዚህ ስለፈለግን ብቻ ቤት መግዛትም እንደማይቻል ተምረንበታል። ስለፈለግን ብቻ ቤት መከራየትም አይቻልም። ብቻ እስክሪብቶ ይኑርህ እንጂ መፈረም ከቻልክ ችግር የለም። አይደለም ብዙ ጣጣዎች አሉት። እነሱም ጉዳዮች ላይ መነጋገር እንችላለን። ለማንኛውም የአሜሪካ ኑሯችሁ እንዴት ነው? ቤት ገዛችሁ፣ ተከራያችሁ፣ በምን ምክንያት ወሰናችሁ የሚለው ኮሜንት አድርጉልን። ይህን ብለን እንሰናበት። በቃ እንግዲህ እንሰናበት። ባባይ ልጃችንን ተነሳ ድምጹን እያሰማ ነው። እያላችሁበት ሰላማችሁ ይብዛ፣ ፍቅር ይብዛ፣ የአምላክ ጸጋ ይብዛላችሁ። ሁሌም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው፣ ያስቀየምናቸውን ይቅርታ ሳንጠይቃቸው፣ በጎ ያደረጉልንን ሳናመሰግናቸው ይቺ ቀን አትለፍ በፍጹም እና በጸጋ። ሰላሙን ባባይ